ጠላት ቀንሳ ወዳጅ ጨመረች እንጂ ምንም እኮ ይጎደል ነገር የለም። ምንም ኮፍተን ያለ ውሳኔ እኮ ነው የወሰነችው እኮ በራሷ ተማምና እኮ ነው የወሰነችው እኮ ለህዝቤ ይጠቅማል ብላ ማለት ነው። እኔ ከዚህ መውጣው አስተዳደሬን ሉዓላዊነቴን ማስከበር የምችለው በዚህ መንገድ ነው። ብልጽግና እየሰበረ ፕሪቶሪያ የሚባል ገዳይ እንትን አለ እዚህ ጋር የተፈጠረና እዚህ ጋር እየተጫወተ ራሱ ብልጽግና ፍርሶት እያለ ለምን እዚህ ጋር እየዋለድኩ እኖራለሁ ብላ የወሰነች ነው። ይሄን ውሳኔ አልቀበልም የሚል ብልጽግና አዲስ አበባ ከሳሞራ አሁን እንዲቀበል ፈልጋለሁ እንዴ? አሁን ሳሞራ እኔን ሊያደንቀኝ ጠብቃለሁ እንዴ? ሳሞራ አደነቀኝ ማለት እኮ ሞትኩ ማለት እኮ ነው። ሞትኩ ማለት እኮ አብይ ቢያደንቀኝ እኮ ሞትኩ ማለት እኮ ነው። እኔ ጠላት እንዴት ብሎ እኔን ሊወደኝ ይችላል? ገጀራ ነው ሊመኝልኝ የሚገባው። ገጀራ ከተመኘልኝ ሰራው ማለት ነው። እየሰራው ነው ማለት ነው። ጠላት ካደነቀኝ አለቀልኝ ማለት ሞትኩኝ ማለት ነው።